ነፍሴተይ አትዘኝ እንዴ ምሩ እዚህ ምን ትሰሪያለሽ? ናፈከኝ ባክህ። ሚስቴ ብትወጣስ ኖሮ ትውጣ። ለኔት ሙሉስ ደውላ አታነሳም፣ ቴክስቴን አትመልስም። ነይ በቃሽ ከዚህ እንሂድ። ነይ ተነሽ። እንደውም አልሄድም፣ ገብቼ ነው የምገላግላት። ስርዓት ያዥ እንግዲህ። እኔ መዋዋስ ሰልችቶኛል። ከዚህ በኋላ ያለ መሆን እያወቅ ማፍቀር ደደብ መሆን ይተዝ። አንተንም መሀል ቤት እያስጨነኩ ነው። እኔ ጨነቀኝ ብያለሁ። እኔ ግን ጨነቀኝ። አንተ የሞቀ ቤት ከሚስት ጋር ስታድር፣ እኔ ግን ባዶ ቤት ፍቅር፣ ብቸኝነት፣ ጸጸት ሊገለኝ ነው። እሺ እኔ ምን ላድርግ? አላውቅም። መቼስ ከሚስትና ከኔ ምረጥ ማለት ነውር ነው። እሷ ግን ፍቅሬን ነጥቃኛለች። ምሩዬ በቃ ተወኝ፣ በቃ ራቀኝ። ትዳሬናት ብትውጪ በለኝ። አዎ ውጪ ከህይወቴ። እኔ ማለት ትዳር ነኝ በለኝና መንገድ ይልቀኝ። ሁኔታውን ላለማየት አይኔን እንደጨፈንኩ ነው። አውቆ ማየት ደግሞ ብዙ ነገር ያጠፋል። እሺ ምን አርጋልሽኝ? አንተ እኮ መነሻ መድረሻም አለ። እኔ ግን መንገደኛ ሆኜ ቀረሁ። ማረፊያ እንኳን የለኝም። መሀል ሰፋሪ አላሳዝንህም? እሺ የፈለግሽው ማድረግ ትችያለሽ። ነይ እንሂድ። ልቀቀኝ። ምኑን ላድርገው? ላፋታ ልተወው? ሁለቱም እኮ ህመም ነው። ልክ ነህ። የሰው ቤት ውስጥ ገንጥሎ ገብቶ ሰላም ነህ አይባልም። መልካም ትዳር። አስበይ። እሺ ልቀቀኝ። እንደዛ አመት ነስነሽ ሐዘን ለብሼ ጾሜን አድሬ ፍቅሬ አላስቀርሽም አላተርፈሽም የሆነው ላይቀር